በደቡብ አፍሪካ እንግዲህ ከቅርብ ጊዜ ወዲህ እየተሰማ ያለው ዜና ለበርካታ ወገኖቻችንና በዛ ህይወትን ለማሻሻል ጥረው ግረው የሚኖሩ የሚለፉ የአፍሪካ ስደተኞች ላይ ከባድ ስጋት አንዣቧል። በዛሬው ዕለት ስደተኞች ከሀገር እንዲወጡ የመጨረሻ ቀነ ገደብ መቀመጡ ይታወቃል። ይህን ተከትሎ ዛሬ በደቡብ አፍሪካ የተፈጠሩ ነገሮች ምንድናቸው ስንል እዛ የሚኖሩ ኢትዮጵያውያንን ጠይቀን አዳዲስ መረጃዎችን ሰምተናል። ይህ ብቻ አይደለም። እዛ የሚኖሩ ወይም ደቡብ አፍሪካ የሚኖሩ ኢትዮጵያን ወገኖች ማድረግ ያለባቸውን ጥንቃቄና ከመንግስትም ከተለያዩ አካላት የተሰጡትን ማስጠንቀቂያዎች ጨምሮ ራሳቸውን ለመጠበቅ ይረዳሉ የተባሉ መረጃዎችን ይዘናል። ከዚህም ባለፈ አዲስ ደቡብ አፍሪካን መዳረሻቸው ለማድረግ ለስራ ወይም ደግሞ ዘመድ ለመጠየቅ ለተለያዩ ተግባራትም ወደ ደቡብ አፍሪካ የምትሄዱ ሰዎችን በተመለከተ ማድረግ ስላለባችሁ ቅድመ ጥንቃቄ የወጣ መረጃ አለን እነግራችኋለን። ከሁሉ በፊት በተለይ ደቡብ አፍሪካ የምትኖሩ ኢትዮጵያውያን አሁን ያላችሁበት ሁኔታ ምን ይመስላል የሚለውን የእናንተንም ኮሜንት ቦክስ ላይ አስፍሩልን። ኮሜንቶችን እንግዲህ የተለያዩ አካላት ጋር የሚደርሱ በመሆናቸው አንድ እርምጃ ለመውሰድ ሊጠቅሙ ይችላሉ። ለማንኛውም እስኪ ዛሬ የተሰሙ መረጃዎችን ልንገራችሁ። ሰላም የሀገሬ ልጆች እንደምን አላችሁ? ዛሬ በዘጠኙም ፕሮቪንስ ላይ ያለው የዞሎፎቢያ ወይም ደግሞ አክፍሮፎቢያ እንቅስቃሴ እግዚአብሔር የተመሰገነ ይሁን። እስካሁን ድረስ ባለ ደቂቃ ምንም ክፉ ነገር የሰማነው ነገር የለም። በተለይ የዓለም አቀፍ የዜና ሽፋን ያገኘ ጉዳይ ስለሆነ መንግስት ከፍተኛ ትኩረት ወስዷል። እነኚህ ሰልፍ ፕሮቴስት የሚያደርጉ እንኳን ትንሽ መንገዱን ካለፍ ስሉ ፖሊስ እንዴት እየቀጠቀጣቸው ወደ መንገድ እንደሚያስገባ ሁሉ እያየን ነበር። እንግዲህ እግዚአብሔር የተመሰገነ ይሁን። የብዙ አባቶች ጸሎት፣ የብዙ እናቶች ጸሎት ተሰምቷልና የነገውንም ቀን እንደዚሁ በጥንቃቄ እንድታልፉ ላለሁ። ደቡብ አፍሪካውያን ኢትዮጵያና ሌሎች ስደተኛ አፍሪካውያን ከሀገራቸው ለቀው እንዲወጡ ያስቀመጡት ቀነ ገደብ ተጠናቋል። በዛሬው ዕለት ነው ቀነ ገደቡ የሚያበቃው። ይህን ተከትሎ የሀገሪቱ ፕሬዝዳንት ማስጠንቀቂያዎችን መስጠት ቀጥለዋል። ደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ስደተኞችን በተመለከተ ሰልፍ ለማካሄድ ያቀዱ ዜጎች ተቃውሟቸውን ማሰማት አለባቸው፣ ነገር ግን ያለ ማስፈራሪያ ዛቻ ወይም ቀነ ገደብ መሆን አለበት ሲሉ አስጠንቅቀዋል። ይህን ተከትሎ እንግዲህ በዛሬው ዕለት በአንዳንድ ከተሞች ሰልፍ መደረጉ እየተሰማ ነው። ፕሬዝዳንቱ ይህን ያሉት ህጋዊ ሰነድ የሌላቸው ውጭ ሀገር ዜጎች ደቡብ አፍሪካ ለቀው እንዲወጡ በጸረ ስደተኞች ቡድኖች የተቀመጠው ይፋ ያልሆነ ቀነ ገደብ አንድ ቀን ሲቀረው ባወጡት መግለጫ ነው። ይህን ተቃውሞ ተከትሎ ሊመጣ የሚችለው የኃይል እርምጃ ስጋት ውስጥ የከተታቸው በሺዎች የሚቆጠሩ ሌሎች አፍሪካ ሀገራት ዜጎች ባለፉት ሳምንታት ደቡብ አፍሪካ ለቀው በስፋት ወጥተዋል ተብሏል። በተለይ ህጋዊ ሰነድ የሌላቸው አንድ የማላዊ ዜጋ 4 ህጻናት ልጆችን ጥሎ ሄዷል የተባለው። በዚህም ልቡ ቢሰበርም ወደ ሀገሩ ለመመለስ ደስተኛ መሆኑን ለቢቢሲ ተናግሯል። በርካታ ኢትዮጵያንም የሰው ሀገር የሰው ነው ከዚህ የከፋ የለም በሚል ስሜት ውስጥ እንዳሉ መረጃዎች ያሳያሉ። በተለይ ካለፉት ጥቂት ወራት ወዲህ ስደተኞች ላይ የሚነሱ ተቃውሞዎች ጎልተው እየታዩ ነው። ፕሬዝዳንት ራማፎሳም የስደተኞች ጉዳይ ላይ ሪፎርም እንደሚያስፈልግ ሀሳባቸውን የሰልፈኞችን ተቀብለዋል። ሰልፈኞች ግን በሰላማዊና በኃላፊነት በተሞላበት መልኩ መንቀሳቀስ አለባቸው። እንደ ከዚህ በፊቱ ግድያና ሱቅ ንብረት ማውደም በፍጹም መኖር የለበትም ሲሉ አስጠንቅቀዋል። ካለፉት ጥቂት ወራት ወዲህ ስደተኞች ላይ የሚነሱ ተቃውሞዎች ጎልተው እየታዩ ነው። ፕሬዝዳንቱ በሳምንታዊ መግለጫቸው ለሀገሪቱ ዜጎች መልእክትን ማስጠንቀቂያ አስተላልፈዋል። ደቡብ አፍሪካ ውስጥ የሚኖሩ አንዳንድ የውጭ ሀገር ዜጎች እዚህ ያሉት በህጋዊ መንገድ ነው ሲሉም ለስደተኞች እንግዲህ የመከላከል ወይም መልካም ዜና የተባለን መረጃ አሰማርተዋል። ይሰራሉ፣ ይማራሉ፣ ቤተሰብም ያስተዳድራሉ፣ በኢኮኖሚያችን ላይም ገንዘብ ያወጣሉ፣ ኢንቨስት ያደርጋሉ፣ ለሀገራችንም ለማህበረሰባችንም አዎንታዊ አስተዋጽኦ ያበረክታሉ። እነሱም ቢሆኑ በህጋችንና በህገ መንግስታችን የመጠበቅ መብት አላቸው። እናንተ ባለ ሀገር ስለሆናችሁ አይደለም፣ ህጋዊ እስከሆናችሁ ድረስ ኢትዮጵያንም ሆነ ሌሎች የአፍሪካ ሀገራት ዜጎች በዚህ የመኖር መብት አላቸው ብለዋል ፕሬዝዳንቱ።
የመቃወም መብትና የመናገር ነጻነት ሰዎች ሌሎችን እንዲያስፈራሩ፣ ጫና እንዲፈጥሩ ወይም በዘረፋና በኃይል ድርጊቶች ላይ እንዲሳተፉ ግን በፍጹም አይፈቅዱም ሲሉ ጠንከር ያለ ማስጠንቀቂያ ሰጥተዋቸዋል። ይፋዊ ቁጥሮች እንደሚያሳዩት ደቡብ አፍሪካ ውስጥ ከ3 ሚሊዮን በላይ ህጋዊ ሰነድ የሌላቸው የውጭ ሀገር ዜጎች አሉ። አብዛኞቹ አፍሪካውያን ናቸው። የማሊ፣ ኢትዮጵያና እንዲሁም ደግሞ የናይጄሪያ ዜጎች እንደሚገኙ ይታወቃል። ስደተኞች ላይ ተቃውሞ ያነሱ አካላት እንግዲህ ቀነ ገደብ ምክንያታቸው ለደህንነታቸው የሰጉ በሺዎች የሚቆጠሩ ስደተኞች በጊዜያዊ መጠለያዎች ለመመዝገብ እየተጠባበቁ አንዳንዶችም እየተመዘገቡ ነው ተብሏል። በተለይ ትላልቅ ሰልፎች በተካሄዱበት ደርባን ከተማ የሚገኙና የማላዊ ዜጎች መጠለያ የሆኑ ነጭ ድንኳን መጠለያዎች እየፈረሱ መሆናቸው ሌላው አስፈሪ የሆነ ጉዳይ ነው። ባለስልጣናቱ ጊዜያዊ መጠለያዎችን ለማጽዳት የሚያደርጉትን ጥረትም እያፋጠኑ ነው ብለዋል ቢቢሲ። በዛዎች ደማቅ ቀለሞች ያሉት የባህላዊ ልብሶች ያደረጉ የማላዊ ዜጎች ወደ ሀገራቸው የሚመልሳቸው አውቶቡስ በሰልፍ ሲጠብቁም ታይተዋል። እንግዲህ በዛሬው ዕለትም በደርባን፣ ጆሃንስበርግና ሌሎች ከተሞች ለሚደረጉ ጸረ ስደተኞች ሰልፎች ፈቃድ ተሰጥቷል። ነገር ግን ኢትዮጵያንም ሆነ ማንንም መንካት አይቻልም። ሰልፍ ግን ውጡ እየተባለ ነው። በተለይ በሰልፉ ላይ ምንም አይነት ያለ እርምጃ እንዳይኖር ለአዘጋጆቹ ማስጠንቀቂያ ተሰጥቷል። የሀገሪቱ ባለስልጣናት ሊኖር የሚችል ማንኛውም ሁከት ዝግጁ መሆናቸውና ለመቆጣጠር ጥረት እንደሚያደርጉ ተሰምቷል። ከዚህ ባለፈ እንግዲህ ባህላዊ መሳሪያዎች መያዝ አልተፈቀደም ነው የተባለው። ይሁንና ግን በሰልፈኞችና በፖሊስ መካከል ውጥረትም እንዳይፈጠር ስጋት አለው። ምክንያቱ ደግሞ በተቃዋሚ ላይ የሚሳተፉ በተለይ ዙሉ ጎሳ አባላት ወደ ሰልፎች ሲሄዱ ጋሻ፣ ጅራፍና ዱላ የመያዝ ልማድ አላቸው። ይህንን የማይጥሉ ከሆነ እንግዲህ ሌላ ግጭትና የሞት ሊከሰት ይችላል ተብሎ እየተሰጋ ነው። የመንግስት መረጃ እንደሚያሳየው በ26 መጀመሪያ ላይ ተቃውሞ መነሳት ከተቀሰቀሰበት ጊዜ አንስቶ ከ12000 በላይ ስደተኞች ተባረዋል ወይም ወደ ሀገራቸውም ተመልሰዋል እየተባለ ነው። ባለፉት ሳምንታት ውስጥም እንግዲህ ጋና፣ ማላዊ፣ ሞዛምቢክ፣ ናይጄሪያና ዚምባብዌ ዜጎቻቸውን በአውሮፕላን ወይም በአውቶቡስ ለማስወጣት ጥረት አድርገዋል። ይሁንና በተለይ ናይጄሪያን በብስጭት ደቡብ አፍሪካን ተቃውመው የኳስ ቡድንም ሲደግፉ ታይተዋል። ኢትዮጵያንም ተመሳሳይ ድርጊቶችን እያደረጉ ነበር የሚገኘው። ይህን ተከትሎ ኢትዮጵያንስ በዛ ህይወትን እንዴት እየኖሩ ነው የሚለውን እንገራችሁ። ከሰሞኑ ከኢትዮጵያ ካቶሊክ ቤተክርስቲያን ጨምሮ መልእክት ሀገር ምትክ የሌለው ክብር ነው። ስንሞት ሬሳችን አጽማችን የሚቀበርበት ሀገር ነውና ቅድሚያ ለሀገር ገጽታ ግንባታ እንስጥ። ሁላችሁም በተቻለ መጠን አዌርነስ ተለዋወጡ። እንወዳችኋለን። እኛም የሶሻል ወርከር ሆነን ኮሚኒቲ ስናገለግል በደስታ በኩራት በልበ ሙሉነት ነው። በርቱ እላችኋለሁ። ሰናህ ቀን ተመኙ። ወዳችኋለሁ። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ችግሮችን ለመፍታት አንዳንድ ነገሮችን እያደረጉ እንደሆነ ነግረውናል። የተወሰኑትን ለደህንነት ስንል ባንነግራቸውም አንዳንዶች ገጠራማ ቦታዎች ላይና ወጣ ባሉ ከተሞች ላይ ፖሊስ አይደርስም በተባሉ አካባቢዎች ያሉት ግን ሱቃቸውና ንብረታቸውን ዘግተው ወደ ትልልቅ ከተሞች የሄዱ ኢትዮጵያውያን አሉ። እንዲሁም ደግሞ በጋራ በመቀመጥ ይህን ጥቃት ለመከላከል ጥረት እያደረጉ ያሉ ኢትዮጵያውያንም አሉ። በአጠቃላይ በዛሬው ዕለት ግን ወደ ስራ ገበታቸው እንዳልሄዱ ተሰምቷል። ስለዚህ ከተላለፉ ዋና ዋና መልእክቶች መካከል አንዱ ሰልፉ በሚደረግበት ዕለትና በሰልፉ ቦታ አካባቢ ሰው በተሰበሰበበት ቦታዎች ኢትዮጵያን እንዳይገኙ መልእክት ተላልፏል። ይልቁንም በቤቶቻቸው ውስጥ እንዲቆዩ፣ ቤት ሲቆዩም በጋራ እንዲሆኑ የሚለው አንዱ መረጃ ነው። ሌላኛው ደቡብ አፍሪካ በሚገኘው የኢትዮጵያ ኤምባሲን ጨምሮ አጠቃላይ ከኮሚኒቲ አባላት፣ ከማህበረሰብ፣ ከእድር እንዲሁም ደግሞ በጋራ ካላቸው ማህበራት ጋር ስልክ ልውውጥ መረጃ በማድረግ ያሉበትን ሁኔታ ቶሎ ቶሎ መቀየርና መተጋገዝ አለባቸው የሚለው አንዱ ነው። ከዛ ውጭ ግን ሌሎችም ህጋዊ ሰነድ ያላቸውን ቢሆኑ ለጊዜው ሰልፎቹ እስኪለዝቡ ድረስ ሰነድ ስለማያጣሩና ሰልፈኞቹ ስሜታዊ ሊሆኑ ስለሚችሉ ሊደርስ የሚችለውን ጥቃት በማሰብ ኢትዮጵያውያን ዜጎች ከእንዲህ አይነት ቦታዎች ላይ እንዳይገኙና ራሳቸውን እንዲጠብቁ ለዛሬው ሲባል ሱቃቸውና ሆቴሎቻቸውንም ለአንድ ቀን ቢዘጉ ያን ያህል የከፋ ጉዳት አያስተናግድም የሚል መልእክት እየተላለፈ ነው የሚገኘው። ከዛ ውጭ ግን በቀጣይ ጊዜያት በሚኖሩት ህጋዊ ሰነዶችን ማሟላትና የደቡብ አፍሪካ መንግስት የሚያስተላልፋቸውን ውሳኔዎች ማክበር ከፖሊስ ከተጠየቁም አግባብነት ያለውን ምላሽ መስጠት የሚሉ መረጃዎችን በስፋት እየወጡ ነበረ። ምክንያቱም የካቶሊክ ቤተክርስቲያን ከትናንት በፊት
በፊት ባስተላለፈችው መልእክት በደቡብ አፍሪካ የሚኖሩ ኢትዮጵያውያን እህትና ወንድሞቻችን ከቅርብ ጊዜ ወዲህ ያለው ሁኔታ አሳሳቢና ዘግናኝ ድርጊት የዜና አውታር ላይ እያየን ነው። ድርጊቱን በጣም አሳዝኖናል። በዚህ ፈታኝ ጊዜም ልባችሁ እንዳይታወክና ተስፋችሁም የጸና ይሆን ዘንድ እንጸልይላችኋለን የሚል መልእክት አስተላልፈውላችኋል። ለዚህም በደቡብ አፍሪካ ለምትኖሩ ኢትዮጵያውያን የኢትዮጵያን ወንድሞችና እናቶቻችንም ምንም እንኳን ፍርሃት፣ መገፋትና ስደት መከራው ቢበዛባችሁና ቢገጥማችሁም እግዚአብሔር ከእናንተ ጋር እንደሆነ አትርሱ፣ መጨነቅ የለባችሁም ብሏል። እርሱም የሕዝቡን እንባ ያብሳል፣ ጩኸታችንን ይሰማል፣ በችግራቸውም ውስጥ አብሯቸው ይጓዛል።